ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እኔ ልቀበይ ፍላጎታችን ምን ማለት ነው? አረ ምን ማለት ነው ግን? ልብስ ስጪኝ፣ ልብሱን ይዤ ሄድ ነው፣ ልብስ ልንወስድ ነው ምናምን ምን ማለት ነው? ልብስ ልንወስድ ነው ምናምን እንደ ኖርማል ልጅ አረግሻት እኮ ሩታ። እንደ ኖርማል ሴት ልብሱን ልወስድ ነው የመጣሁት፣ የአብርሽን ልብስ ልወስድ ነው የመጣሁት ምናምን። ኧረ እባክሽ ሄርሜላ አልቀረብሽም፣ ልብስ ልወስድ ነው ምናምን። ኧረ አንቺ አሁን ልብሱን ፈልገሽ ነው የመጣሽው? አረ የምር ሄርሜላ መቆንጠጥ አለብሽ፣ መቆንጠጥ አለባችሁ። እደጉ። ሩታ እኮ እውነቷን ነው ያለችው፣ መቆንጠጥ አለባችሁ። የምሬን ነው። በደንብ መቆንጠጥ አለባችሁ። እንደ በሰለ ሰው አስቢ እንጂ እንዴት እንደዚህ ይባላል? አንቺ አሁን ልብስ ፈልገሽ መተሽ ነው ልብስ ልወስድ መጣው ምናምን። ሩታ እኮ የአብርሽ ሚስት ናት። አብሮ የኖሩ ስንት ዓመት አብሮ ኖሮ ልጅ ያላቸው ናቸው። እና እንደ ኖርማል ሴት እኮ ነው አወራረሽ ራሱ። አረረረ ተይ። ልብሱ ምን ያደርግልሻል? አንቺ አሁን የአብርሽ ልብስ ምን ያደርግልሻል? አብርሽ ራሱ ሄዶ ልብሱን ይወስዳል። አንቺ ምን አገባሽ ሄርሜላ? ምን አገባሽ አንቺ? ራሱ አብርሽ ሄዶ ይወስዳል። አብርሽ ደህና ነው አይደለ? አብርሽ ተሽሎታል። አብርሽ ደህና ነው አይደለ? ራሱ አብርሽ ሄዶ ይወስዳል። ማንን እንደሚመርጥ ደግሞ ታያለሽ። የዛኔ አብርሽ ከማን ጋር እንደሚሆን ከማን ጋር እንደሚቀጥል እናያለን። እናንተ አሽቃባጭ፣ የሄርሜላ አሽቃባጭ እናንተ የሄርሜላ አሽቃባጭ ናችሁ። በቃ አለ አይደለ? እንዳለ ቡዜ ምናምን የሄርሜላ አታሽቃብጡ። በቃ ሄርሜላ የምትሰራው ነገር ልክ አይደለም እና የእሱ አሽቃባጭ ናችሁ። ሁላችሁም የእሱ አሽቃባጭ ናችሁ እና የእሱ አሽቃባጭ አትሁኑ በእናታችሁ። ሩታ እኮ እንደዚህ ፊት አሰጣችሁ። የምሬን ነው። ለዛ እኮ ነው ለሩታ ማታሽቃብጡት፣ ፊት ስለማሰጣችሁ፣ ከሷ ጥቅም ስለማታገኙ፣ ከሩታ ምንም ነገር አታገኙም። ለዛ ነው ለሷ ማታሽቃብጡት። ሄርሜላ ግን በጣም ታዘብኩሽ። የምር አንቺ ልብስ ፈልገሽ ምናምን አረረረ አልቀረብሽም ባክሽ። ለዛውም አብርሽና ሩታ አብሮ ነው የሚኖሩት። ምን አለ በሉ አብርሽ ተሽሎታል። አብርሽ ደህና ነው ብያችሁ ነበር ከዚህ በፊት ራሱ። አብርሽ ደህና ነው ያውቃል ማን ጥሩ እንደሆነና እንዳልሆነ እያያቸው እየፈተሻቸው ነው እያልኳችሁ ነበር አይደለ? አብርሽ ደህና ነው ብያችኋለሁ። እንግዲህ በጣም ነው የሚገርመው የምር። ያሉትን እቃዎች እንድትሰጪን ነው። ሌላ ምንም አታካራ ምናምን ማውራት አንፈልግም። ካልፈለክ ይኸው በሩ ኖ እቃ እንድትሰጪን የመጣ ነው ነገር አድርገን። ኧረ በእናትሽ በቃ ፍታ። አንተ ፍታ። ምንድን ነው አንተ የምታሽቃብጠው? ፍታ በእናትህ። አንተ ደግሞ ማነህ በእናትህ? የአብርሽ ወንድም ነኝ ምናምን ትላለህ እንዴ? አንተ የስጋ ወንድሙ ነህ እንዴ? ሲጀመር አሽቃባጭ በጣም ነው የምታለቀልቀው። ምንድን ነው የምታሽቃብጠው? ልብሱ ልወስድ ነው በቃ ምናምን እያልክ ምን ታሽቃብጣለህ አንተ ራሱ? ለሄርሜላ ምን ነው አሽቃበጥክ? የራስህ ኑሮ አኖርም እንዴ? ምን እንደዚህ እንዴ? የራስህ ኑሮ ነው መኖር ያለብህ እንጂ እንደዚህ ማሽቃበጥ ምን ጥቅም አለው? ማሽቃበጥ የለብህም አንተ ራሱ። በጣም ነው የምታሽቃብጠው። የአብርሽ ወንድም እንኳን እንደዚህ አላሽቃበጥም። አቤል ራሱ እንደዚህ አላሽቃበጥም። ኧረ ተው፣ ስርዓት ይኑራችሁ፣ ስርዓት ግዙ። በጣም የምር እየተጨማለቃችሁ ነው። ስርዓት ይኑራችሁ እንጂ ምንድነው ከሄርሜላ? ኧረ ተው እንዴ! አብርሽ ራሱ እኮ ተናገረ አይደል እንዴ? በአዲሱ ቪዲዮ ላይ አብርሽ እኮ ምን አለ? እኔ ራሴ እመርጣለሁ ማንም ስላለኝ ሳይሆን ለኔ ማን እንደሚሆነኝ አውቃለሁ ብሏል። ከሩታና ከሄርሜላ እንግዲህ አብርሽ ማን እንደሚመርጥ ራሱ አብርሽ ያውቅ። ሄርሜላ ገና በአንዴው መጣች፣ ዘዋለች። በቃ ባሌ ነው ምናምን ብላ በአንዴው ምንም የምታውቀው ነገር የለም። ሩታ አብሮ በፊት ኖሮ ልጅ ወልዶ አብሮ የኖሩ ናቸው። እንግዲህ ሄርሜላ አንቺ የራስሽን ኑሮ መኖር ነው ያለብሽ፣ የራስሽን ህይወት መቀጠል ነው እንጂ ያለብሽ የሰው ትዳር ውስጥ ዘው ብሎ መግባት አያስፈልግም ሁላችሁ። እና ደግሞ ሀብል ምናምን ታያለሽ። ምንድን ነው የምታወሪው? ሀብል ገዝተሽለታል አይደል እንዴ አንቺ ለእንትና ለአብርሽ ሀብል የ500 ሺህ ብር ሀብል ገዝተሽለት፣ የአንገት ሀብል ገዝተሽለት፣ አንቺ ሀብል ገዝተሽለት ሄርሜላ የ50 ሺህ ብር ልብስ አሳስቦሽ መጣሽ። አሁን እሷ ጋር ለመውሰድ የ50 ሺህ ብር ልብስ አሳስቦሽ ነው? አይደለም ሁን ብለሽ ነው እንጂ ነገር ፍለጋ ነው እንጂ ሄርሜላ የመጣሽው ልብሱ አሳስቦሽ አይደለም። ሩታ መተት እየሰራችበት ነው አብርሽ ላይ ምናምን እያላችሁ ነው። እንግዲህ የምን መተት ነው የሰራችው? እሺ እንደዛ ከሰራች ልብሱ ላይም ተሰርቷል ማለት ነው። ልብሱን መውሰድ ጭራሹንም የለብሽም። በቃ እኔ እኮ በጣም ነው የምትገርሚኝ ሄርሜላ። ኧረ ስርዓት ይኑርሽ በእናትሽ። ሩታ እኮ እውነቷን ነው። የሄርሜላ አሽቃባጭ እንዳለ መቆንጠጥ አለባችሁ። እውነቷን ነው ሩታ ያለችውና ኧረ ተው፣ የምታረጉትን ወቁ።
እንዴ እስኪ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረ ኧረ ተው እንዴ! ኧረ በቃ ይቅርብሽ። ተይ። ምንድን ነው መቀባጠሪው መዘባርቂው? በእናትሽ ኧረ ተይ ፈሪ በእናትሽ። ኧረ በፈጣሪ ስም ተሽሎታል ምናምን ይሁን። አንቺ የት ወስደሽው ነው? አንቺ የት ወስደሽው ነው የተሻለው? አብርሽ አንቺ ወስደሽው የትም ወስደሽው አልተሻለውም። አብርሽ መጀመሪያም ጤነኛ ነው። አብርሽ መጀመሪያም ደህና ነበር። ያውቃል፣ በደንብ ያውቃል እንጂ አንቺ ወስደሽው አሳክመሽው ምናምን አይደለም። አብርሽ መጀመሪያውንም ያውቃል። እናንተ ምን እንደምታወሩ ሁሉን ነገር ያውቃል እኮ አብርሽ። አሁን ይኸው አዲሱ ቪዲዮ ላይ ምንድን ያለው እንደተሻለው ሰው ነው እንግዲህ። ይኸው ተሽሎኛል አለ፣ ግልጽ ተናገረ። አንቺም ስላልሽኝ አይደለም አንተም ስላልከኝ አይደለም ከሩታ ጋር ከሄረሜላ ጋር ሙለው እኔ ራሴ አውቄ ነው ከማን ጋር መሆን እንዳለብኝ ራሴ አውቃለሁ ብሏል። እኔ እኮ ነግሬያቸዋለሁ፣ ከዚህ በፊት ራሱ ነግሬያቸዋለሁ ቪዲዮ ላይ። አብርሽ ደህና ነው፣ በደንብ ነው የሚያውቀው፣ ሁሉን ነገር ያውቃል ብዬ ነግሬያችሁ ነበር እንግዲህ። እና እንደዛ ነው። የሰው ህይወት ውስጥ ጣልቃ አትግቡ ሁላችሁ። እስኪ የራሳችሁን ህይወት መጀመሪያ ፈትሹ። የራሳችሁን ኑሮ መጀመሪያ ኑሩ እንጂ ዝም ብላችሁ መታችሁ የሰው እንትን ውስጥ በቃ መግባት የለባችሁም ነው የምላችሁ። በቃ አያስፈልግም። የሰው ህይወት ውስጥ ገብቶ እንደዚህ መበጥበጥ ምናምን አስፈላጊ ነው ብዬ አላስብም። እና ሄረሜላ ቀልብ ይስጥሽ፣ አይምሮሽ ወደ ራስሽ መልካም እንድታስቢ፣ ጥሩ እንድታስቢ፣ የራስሽን ኑሮ እንድትኖሪ እመክርሻለሁ ሄረሜላ። እና እንደዛ ነው። አትጨማለቁ። ሩታ በጣም ነው የምታሳዝነው። ሩታ ብቻዋን ናት እንግዲህ። እናንተ ለብዙ ሆናችሁ እየመጣችሁ ታስቸገራላችሁ። እየመጣችሁ ምንም እውነታው ያለው ሩታ ጋር ነው እውነታው ያለው። እንግዲህ እናንተ እየመጣችሁ እንግዲህ አትበጥብጧት። ሩታ ትኑርበት በቃ። እንዴ እናንተ ምንድን ነው የምታረጉት? የምን ደስ አይልም ነው የምላችሁ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። የሀገሬ ልጆች፣ የማዳም ቅመሞች፣ ሰው የተባላችሁ በሙሉ የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ ባጭሩ መጠር አርግቼ ከናብርሽና ከነሩታ ለቀም አርግቼ የሰሩዋት ቪዲዮ ነበረች። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጎን እንዳረሱ ነው የምላችሁ። ሁላችሁም ሀገር ውስጥም ያላችሁት ውጪም ያላችሁ በሰላም ስራችሁን ሰርታችሁ ያሰባችሁትን ነገር እንድታሳኩ ፈጣሪ ያርገላችሁ። ሀገራችሁን መታችሁ ህይወታችሁን እንድትቀጥሉ ደህና ህይወት እንድትኖሩ ፈጣሪ ያግዛችሁ ነው የምላችሁ። እንግዲህ ሁላችሁም የምታዩኝ በሙሉ ላይክ ማድረጎን ግን እንዳረሱ፣ ሰብስክራይቡንም እንዳረሱ ነው የምላችሁ። ወዳችኋለሁ። እንግዲህ በቀጣይ አዲስ ቪዲዮ በአዲስ መረጃ እናወጋለን ነው የምላችሁ። ሁላችሁንም ወዳችኋለሁ። ቻው